አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ? ሌላ እምነት ተከታይ በሙሉ ሰላም ሰላም ብያለሁ። ሰላማችሁ ባላችሁበት ቦታ ይድረስ እያልኩኝ ዛሬ ይዤላችሁ የመጣሁት የአልጫ ድንችና ካሮት አሰራር ነው። እሱም የሚያስፈልገን ኢንግሪዲየንቶች አንደኛ ነገር ይኸው ድንች ከታትፍ ያለው፣ ካሮት እዚህ ጋር አዘጋጅቻለሁኝ፣ ቲማቲም ነው ይቅርታ፣ እና ሽንኩርት ነው። ስለዚህ ይኸው ዘይቴን እዚህ ላይ አድርግ ያለሁኝ። እዛን ቀጥታ ወደ ሽንኩርታችን እንዳይቃጠል በደንብ የአልጫውን ከለር ያበላሽብናል ማለት ነው። የአልጫውን ከለር ሽታችን አሁን እንደዚህ ትንሽ በሰል ካለ ከለሩን በጣም ጥቁር ከሆነ የአልጫ እንትን ይቀይራል። ለዛ አሁን ሽንኩርታችን እንደዚህ ከሆነ ወዲህ ምንድነው የምናደርገው? ካሮታችን አብሮ ጥብስ እንዲል ነው የምናደርገው። ለምን ካሮት ትንሽ ጠንከሬ ማለት ባህሪ ስላለው ካሮቱን አብረን ጥብስ እናደርገዋለን። ካሮታችንም እንደዚህ እየተጠበሰ ነው። ካሮቱ ይኸው በጣም ከሽንኩርቱ ጋር በጣም እየተጠበሰ ነው። እዚም የምናደርገው ትንሽ እርድ እንደ ወጣችን ወይ ደግሞ እንደ ብዛቱ ነው። ምክንያቱም ቆንጆ በርበሬ አደርግበታለን፣ ብላክ ፔፐር ማለት ነው፣ እንደ መጠኑ። እንደዚህ አብሮ እንዳይጠቁር በጥንቃቄ ማድረግ ማለት ከለሩ ሽንኩርቱ እንዳይጠቁር። እናቴንም የትንሳትያለን አንድ ላይ ብትሰሩ እንደዚህ እንታያለን። ምንም ጊዜ እንደዚህ ቲማቲም በዚህ መልኩ ጠብሱ። ጨው ለፊት በጣም አሪፍ ነው። ምንድነው የምታደርጉት? ጨው አሁን በዚህ ሰዓት እንዲህ ታደርጋችሁበት ለፊት በጣም አሪፍ ነው። በጣም ቀጥታ ወዲህ ነው የሚሄደው። ድንቻችንን እንጨምራለን። እንደዚህ ውሃ ክልስ አድርገን ትንሽ ሳይበዛበት፣ ውሃ ከበዛበት የሆነ ጣዕሙ ብዙ እንትን አይልም። አልጫ ድንችና ካሮት ሲሰራ ውሃ ባይበዛበት ተመራጭ ነው። እንደዚህ ብስል ይላል። እየተተከተከ ነው። እንበላለን። ቤተሰብ ጠብቆኝ። ኦኬ ድንቻችን በዚህ መልኩ ደርሷል። ከለሩንም ሳይቀይር
እንደዚህ ደርሷል። ድንቹ እንዳይፈርስባችሁ፣ ድንቹ እንዳይፈርስ ምንድነው ማድረጊያ በስተመጨረሻ አንድ ማንኪያ ነጭ ሽንኩርት የዝንጅብል ፓውደር ቢኖር እርጥቡ ቢኖር በጣም አሪፍ ነው። በቴስቱ በጣም ጥሩ ይባላል። ዝንጅብል፣ ነጭ ሽንኩርት እንደዚህ ከላይ ካረግንበት በኋላ እናማስላለን። ቀስ ብላችሁ እንዳይፈርስ ድንቹ እንዳይቦካ ማለት ነው። ድንች ሲቦካ ያስጠላል። መጨረሻ ላይ ምንድነው የምናደርገው? እሳቱን አጥፍተን እሳቱን እናጠፋውና ምንድነው የምናደርገው? ቃሪያ በእንፋሎት ጣዕሙን ወደ ድንችና ካሮት እንዲያደርግ እናደርጋለን። ቤተሰቦቼ ከወደዳችሁት አሰራሩን ላይክ እያረጋችሁ ሰብስክራይብ እያረጋችሁ አሳድጉኝ፣ አበረታቱኝ እና በዚህ መልኩ ጨርሰናል። አቅርቦት መብላት ብቻ ነው ብላችኋለሁ እና እንደዛ ነው። አበረታቱኝ ፋሚሊዎቼ እና ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ እና እንደዛ ነው እላችኋለሁኝ። ስንበላ አብረን ለመብላት ሳቀርብ አብረን ይኸው ይህን ይመስላል። እንብላ እላችኋለሁኝ ውዶቼ። ቀርቧል፣ ደርሷል። ይህን ይመስላል። እንብላ።